ፈስሉን ለይነው አስባቡ ሱጁድ ሰህዊ አስባቡ ምክንያት ሱጁድ ሰህዊ የእርሳና ሱጁድ ምክንያቶቹ አርባዓቱን አራት ነገሮች ናቸው። የእርሳና ሱጁድ ወይም ረስቶ የመስገድ ሱጁድ ማለት የሆነን ነገር ሶላት ውስጥ ይረሳና ያንን ለመጠገን መጨረሻ ላይ ተሸሁደል አኺርን የመጨረሻውን ተሸሁድ ከቀረ በኋላ ከማሰላመቱ በፊት ሁለት ሱጁድ ይወርዳል ማለት ነው። ያ ምንድነው? በሶላት ውስጥ ተከስቶ የነበረውን ስህተት የሚያርም የሆነ ሱጁድ ነው። ማሟያ የሆነ ሱጁድ ይባላል ማለት ነው። ስለዛ ሊነግረን ነው። አሁን አልአወሉ የመጀመሪያው ተርኩ በዕድን አንድን ክፍል መተው ነው። ሚን አብዓድ ሶላቲ ከሶላት ክፍሎች ውስጥ አንዱን ክፍል መተው ነው። አው በዕዲል በዕዲ ወይም የከፈሉን ከፈሎ መተው ነው። እዚህ ጋር ምን ለማለት ፈልጎ ነው? አብዓድ የሚባል አለ ሶላት ክፍል ውስጥ ማለት ነው። አብዓድ ማለት ሱና ሆኖ ያ ቢተው ሙሉ በሙሉ በሆነ አጋጣሚ ቢተው ሶላቱን የማያበላሽ ነገር ግን ከፍተኛ ጉድለት የሚፈጥር የሆነ የሱና አይነት ነው አብዓድ የሚባለው ማለት ነው። በጣም ጠንካራ የሆነ ሱና ሊተው የማይገባ የሆነ የሱና አይነት አብዓድ ይሉታል። እና አንድን ክፍል መተው ነው። ሚን አብዓድ ሶላቲ ከሶላት አብዓዶች ወይም ከሶላት ውስጥ ከሚሰሩ ጠንካራ ከሆኑ ሱናዎች ውስጥ አንዱን መተው ነው። ወይም አው በዕዲል በዕዲ ወይም የዛን የጠንካራ ሱና ወይም የአብዓዱን ከፍሎ መተው ነው ማለት ሙሉ በሙሉ አልተወውም። የተወሰነውን ሰርቶ የተወሰነውን ተወው ማለት ነው። በጣዩ ፈስል ስለሚያመጣቸው አብዓድ አይነቶች ምንድናቸው የሚለውን ይዘረዝራል። ከዛ ውስጥ አንዱን ብንወስድ ለምሳሌ ተሸሁደል አወል ሚን አብዓድ ሶላት ነው። ተሸሁደል አወል ማለት ሁለት ተሸሁድ ባላቸው ሶላቶች ለምሳሌ ዙሁር፣ ዓሱር፣ ዒሻ እነዚህ ሁለት ሁለት አላቸው። መግሪብ የመጀመሪያው ተሸሁድ ሁለት ረካዓት ተሰግዶ ቁጭ የሚባለው ያ ምንድነው? ሱና ነው። ሱንነቱ ግን በጣም ጠንካራ ስለሆነ አብዓድ ነው ማለት ነው። ያንን ተሸሁደል አወልን ቢተወው ምን ያደርጋል? ሱጁድ ሰህዊ ያስፈልገዋል። ለምን? ከፈሉን ወይም አብዓድን ስለተወው። አታኒ ሁለተኛው ፊዕሉ ማ ዩብጢሉ የሆነን ነገር መስራት ነው። ዩብጢሉ የሚያበላሽ የሆነ አምዱሁ ሲታወቀው የሚሰግደው ሰው ያን ነገር ቢፈጽመው ቢሰራው ሶላትን የሚያበላሽ የሆነን ነገር መፈጸም ነው። ወላ ዩብጢሉ ነገር ግን የማያበላሽ የሆነ ነው። ሰህውሁ ረስቶ ቢሰራው የማያበላሽ ሶላትን የማያበላሽ ነገር ግን አውቆ ሰርቶት ቢሆን ኖሮ ሶላቱ የሚበላሽ የሆነን ተግባር ከፈጸመ ሱጁደ ሰህው ያስፈልገዋል። ኢዛ ፈዓለሁ የሰራው ጊዜ ነው። ናሲን ረስቶ ማለት ነው። እያወቀ ያን ነገር ከተገበረው ሶላቱ ይበላሻል። ነገር ግን ረስቶ ውስጥ እንደዛ አይነት ነገር ቢፈጽም ያን የረሳውን ነገር ያስተካክልና መጨረሻ ላይ ምን ያደርጋል? ሱጁደ ሰህው ወይም የእርሳና የሆነን ሱጁድ ያስገኛል። ሱጁድ ላይ ለምሳሌ አንድ ሱጁድ አድርጎ ረስቶ ብድግ አለ ሁለተኛውን እንትን ሳይል ማለት ነው። ሲታወቀው ቢሆን እንደዛ ያደርጋገው ሶላት ይበላሻል። ምንድነው የሚያደርገው? ወዳውኑ ምልስ ብሎ ሱጁዱን ሁለቱንም ያስተካክልና መጨረሻ ላይ ደግሞ የመጠገኛ የሆነን ሱጁድ ያስገኛል ነው። በእንደዚህ አይነት ምክንያቶች ከተገኘ ረስቶ የሰራውን ነገር በምን ይጠግነዋል ማለት ነው? በሱጁደ ሰህው ይጠገናል። እና አሁን እዚህ ጋር ጠቅላላ ያለ መርህ ወይም ደግሞ ቃዒዳ ነው የነገረን። ሶላትን ሲታወቀው ቢሰራው ኑሮ የሚያበላሽ ከሆነ ነገር ግን ረስቶት እንደዚህ አይነት ነገር ከሰራ መጨረሻ ላይ ምን ያስፈልጋል? ሱጁደ ሰህው ያስፈልጋል። አሳሊቱ ሶስተኛው ነቅሉ ሩክኒን አንድን ሩክን ወይም ደግሞ ማዕዘን ማንቀሳቀስ ነው። ቀውልይን በንግግር የሚሰራ የሆነ ኢላ ገይሪ መሐሊሂ ከቦታው ውጭ ከተቀመጠበት ቦታ ውጭ ወስዶ ሌላ ቦታ ላይ ከቀረው ወይም ደግሞ ያን ነገር ካስገኘው የመጠገኛ የሆነ ሱጁድ ያስፈልገዋል። ለምሳሌ ፋቲሐን ቁሞ ነው መቅራት ያለበት አይደለም፣ ቁጭ ብሎ ቀረው። አራቢዑ አራተኛው ኢቃዑ ሩክኒን አንድን ማዕዘን ማስገኘት ነው። ማዕዘን የምንለው አይጠፋችሁም ብዬ ነው። የሶላት ክፍሎች እነዚህ ሩኩዕ፣ ሱጁድ፣ ቅያም፣ ኢዕቲዳል ምናምን ያልናቸው ከኋላ ስላለፉ የሶላት አርካኖች እነማን ናቸው? እነዛን መለስ ብሎ ማየት ያስፈልጋል ማለት ነው። ፊዕልይን በአካል የሚሰራ ወይም በእንቅስቃሴ የሚሰራ የሆነን ሩኩን ማስገኘት ነው። የቀድሙ በንግግር የሚሰራ የሆነ ነበር ያለው። ነገር ግን አሁን በእንቅስቃሴ የሚሰራ በንግግር ፋቲሐ ሊሆን ይችላል፣ ተሸሁድ ሊሆን ይችላል። ያ ማለት በንግግር ነው የሚሰራው ማለት ነው። ፊዕልይሳ ሱጁድ ሊሆን ይችላል፣ ሩኩዕ ሊሆን ይችላል፣ ቅያም ሊሆን ይችላል። እንደነዚህ አይነት ነገራቶች በሁለት ከፈላቸው። ቀውሊ የሆነ ንግግር በንግግር የሚሰራ ይሆናል፣ እንደዚሁም በእንቅስቃሴ የሚሰራ አለ። እና አሁን ያለንበት ኢቃዑ ሩክኒን አንድን ሩክን ማዕዘን ማስገኘት ነው። ፊዕልይን በተግባር የሚሰራ በእንቅስቃሴ የሚተገበር የሆነን ነገር መዓ ኢሕቲማሊ ዚያደቲ ጭማሬ ከማስመቸቱ ጋር የሰራው ጊዜ ሱጁደ ሰህው ወይም የመጠገኛ የሆነ ሱጁድ ያስፈልገዋል። ይህ ማለት ምን ማለት ነው?
ፊዕል ሆኖ መዓ ኢህቲማል ዚያዳ መጨመሩ ከማስመቸት ጋር የሰራው ጊዜ ማለት ለምሳሌ እንውሰድና ዙሁርን ያጋጥመናል ብዙ ጊዜ ዙሁር መጨረሻው ላይ ስንደርስ አሁን ለምሳሌ ሶስት ረካ ከሰገደ በኋላ ወይ አራት ረካ ሰግዶ ሊሆን ይችላል፣ ይረሳዋል ስንት ቁጥር ላይ እንዳለ። ሶስተኛው ላይ ይሁን አራተኛው ላይ ይሁን ይምታታበትና ሶስት ነው የሰገድኩት አራት ነው የሰገድኩት እያለ መጠራጠር ውስጥ ይገባል። ምንም ማስታወስ የማይችልበት ሁኔታ ይፈጠራል። በዚህ ሰዓት ምንድን ነው የሚያደርገው? ዝቅተኛ የሆነውን ቁጥር ይወስድና ሶስት ነው የሰገድኩት ይልና ሌላ ምን ያመጣል? አንድ ረክዓ ጨምሮ አራት ያደርጋል። ያ ነገር ምናልባትም በሐቂቃ መጀመሪያ እሱ አላወቀውም እንጂ አራት ሰግዶ ከሆነ ስንተኛ ረክዓ ሊሆን ይችላል? አምስተኛ ሊሆን ይችላል። ወይም እዛው ሶስት ላይ ሆኖ ከሆነ አራት ማሟያ ሊሆን ይችላል። አሁን እዚህ ጋር ምን እንትን አለ? ፖሲቢሊቲ አለ፣ አምስት የመሆን እድል አለው ረክዓው ማለት ነው፣ ስላላወቀው ስለተጠራጠረ። በዚህን ሰዓት ያንን ሶስት ነው የሰገድኩት ብሎ እንትን ይልና ትንሹን ቁጥር ይወስድና የመጨረሻ የሆነውን ረክዓ አራተኛውን ያስገኛል ወይም ይሰግዳል ማለት ነው። ከዛ በኋላ መጨረሻ ላይ ይህን ለተምታታበት አምስተኛ የመሆን እድል ስላለው ስላልታወቀ የመጠገኛ የሆነን ሱጁድ ሰህው ያስገኛል። ፈስሉን ለይነው አብዓዱ ሶላቲ የሶላት አብዓዶች ወይም ክፍሎቹ ሰብዓቱን ሰባት ናቸው። ከላይ የአብዓዱን ከተወ ወይም አብዓደል ባዕድን ከተወ እያል የመጣንበትን አሁን በዝርዝር እነማን ናቸው ሶላት ውስጥ የሚገኙ የሆኑት የአብዓድ ወይም ደግሞ የከፍሎች አይነት ነው። እነዛን ያስረዳ ነው። አተሸሁዱል አወሉ የመጀመሪያው የሆነው ተሸሁድ ወይም ደግሞ አተሕያቱ ነው። ወቁዑዱሁ ለሱም መቀመጡ ሚን አብዓዲህ ነው ማለት ነው። አንደኛ ተሸሁደል አወል ያለባቸው ሶላቶች ላይ ማለት ነው። ያንን ቢተው ሶላቱ አይበላሽም፣ ነገርን ከፍተኛ የሆነ ክፍተት ይፈጥርበታል ማለት ነው። እነዚህ አይነቶቹ ሱናዎች ምን ይባላሉ? አብዓድ ይባላሉ። እና የመጀመሪያው ተሸሁደል አወል፣ ሁለተኛው ደግሞ ቁዑዱሁ ለዛ ለተሸሁደል አወል ቁጭ ማለቱም ከአብዓድ ነው የሚቆጠረው ቢቆም ስለማይቻል ማለት ነው። ወሰላቱ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በነቢያችን ላይ ረሕመት ደህንነትን ማውረድ ፊሂ በዛ በተሸሁዱ በተቀመጠበት ሰዓት ማለት ነው። አተሕያቱ የሚለው ተሸሁድ ራሱን ችሎ ነው። እንደገና እዛ ላይ ተሸሁድ ላይ የሚጨመር የሆነ ሶላዋት አለ በነቢያችን ላይ የምናወርደው ማለት ነው። ያ ሶላዋቱ ራሱን ችሎ ምንድነው? አብዓድ ነው። ወሰላቱ ዐለል አሊ በቤተሰቦቻቸውም ላይ ማውረድ ፊት ተሸሁድ አኺሪ በመጨረሻው በሆነው ተሸሁድ ሁለት ናቸው ብለናል። አሁን ያወራነው የመጀመሪያውን ነበር። አሁን ላይ ደግሞ እያለ ያለው የመጨረሻው ተሸሁድ ምንድነው? ዋጅብ ነው፣ ሩክን ነው አይደለ? ሶላቱ ዋጅብ ይሆናል ማለት ነው። ሶላቱ ዐለ ነቢይ። ነገር ግን ሶላቱ ዐለ ነቢይ ዋጅብ ሲሆን እሱ ላይ ደግሞ ሶላት በነቢያችን ላይ ብቻ ማውረዱ ነው እዛ ላይ እንትን ግዴታ የሚሆነው። እዛ ላይ ደግሞ ምንም መጨመር በቤተሰቦቻቸው ላይ ማውረድን መጨመር ሚን አብዓዲህ ነው። ምን ይላል ማለት ነው? አላሁመ ሶሊ ዐላ ሙሐመድ ነበር በመጀመሪያው በተሸሁደል አወል ላይ የሚባለው። አሁን ደግሞ በቤተሰቦቻቸው ላይ ሲያወርድ ምን ይላል? አላሁመ ሶሊ ዐላ ሙሐመድን ወዐላ አሊ ሙሐመድ። አሊ የሚለው በቤተሰቦቻቸው ላይ ማለት ነው። ወዐላ አሊ ሙሐመድ የሚለው አብዓድ ነው ማለት ነው። ተሸሁደል አኺር ላይ የመጨረሻው ተሸሁድ ላይ፣ የመጀመሪያው ተሸሁድ ላይ ይሄ አሁን ያለውን አሊ የሚለውን መጨመር ምንድነው? እንደውም ከርሃ ነው፣ እዛ ላይ አያስፈልግም ማለት ነው። ወልቁኑቱ ቁኑት ነው። ቁኑት ብሎ ማለት ሱብሒ ላይ የሚደረገው ዱዓ ሁለተኛውን ሩኩዕ ከተደረገ በኋላ ቁሞ ወደ ስጁድ ከመሄድ በፊት ተቁሞ ዱዓ የሚደረገው የሆነው ማለት ነው። ሰላቱ ወሰላሙ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በነቢያችን ላይ ረሕመት ደህንነትን ማውረድ፣ ወአሊሂ በቤተሰቦቻቸውም ላይ፣ ወሶሕቢሂ በቤተሰቦቻቸውም ላይ፣ ፊሂ በዚህ በቁኑት ላይ እነዚህን ነገራቶች ማስገኘት ሱና ይሆናል። ፈስሉን ለይነው ተብጡሉ ሶላቱ ሶላት ትበላሻለች ቢዐርበዓ ዐሸረተ ኸስለተን 14 ነገራቶች በመገኘታቸው ሶላት ትበላሻለች። ቢልሐደቲ የመጀመሪያው ውዱእ በመፍታት ሐደት በመገኘቱ እንግዲህ አስገርም ሊሆን ይችላል አክበርም ሊሆን ይችላል። አስገር የምንለው ውዱእን የሚያስወጅብ የሆነ ነገር፣ እንደ አክበር የምንለው ትጥበትን የሚያስወጅብ ወይም ደግሞ ሻወር መውሰድን የሚያስወጅብ ነገር በመገኘቱ ሶላቱ ይበላሻል። ወቢውቁዕ ነጃሰቲ ነጃሳዋ በመገኘቷ ኢለም ቱልቃ ሓለን ወዳውኑ አልተጣለች ከሆነ፣ ለምሳሌ ሶላት እየሰገደ የሆነ ነጃሳ አረፈበት፣ ቶሎ ብሎ ልብሱን ያረፈበትን ማውለቅ ከቻለው ሚን ገይሪ ሐምሊን ሳይሸከመው፣ ወንኪሻፊል ዐውረቲ አፍረተ ገላውን በመገለጡ ይበላሻል። ኢለም ቱስተር ሓለን ወዳውኑ አልተሸፈነች እንደሆነ፣ ሶላት እየሰገደ ለምሳሌ ንፋስ መጣና
ገለጠበት ማለት ነው። ሰውነቱን ቶሎ ብሎ ወዲያውኑ ስትር ማድረግ ወይም ደግሞ መልበስ ከቻለ ሶላቱን መቀጠል ይችላል። ትንሽ ከዘገየሳ ሶላቱ ይበላሻል። ወኑጥቁ መናገርም ቢሐርፈይኒ ሁለትን ፊደላቶች በመናገሩ ሶላት ያበላሻል። አው ሐርፊን ሙፍሂሚን ወይም አንዲት ሐርፍ ነበረች ነገር ግን ያቺ አሳዋቂ የሆነች መልእክት አስተላላፊ ከሆነች አንዷ ሐርፍ ሶላትን ታበላሻለች። አምደን ሲታወቀው ከተናገረ ያበላሻል። አንዷን ሲታወቀው ከተናገረ ሁለቱንም ከሆነ ደግሞ ቢታወቀውም ባይታወቀውም አምደን ሲታወቀው የተናገረ ከሆነ ያበላሻል። ወቢል ሙፍጢሪ የሚያስፈጥር በሆነ ነገርም ሶላትን ያበላሻል። አምደን ሲታወቀው ጾም ሊያበላሽ የሚችል በሆነ ነገርም ሶላት ይበላሻል ማለት ነው። ወል አክሊ በመብላትም አልከቲሪ ብዙ የሆነ መብላትን በመገኘቱ ናሲየን ረስቶ ማለት ነው። ብዙ የሆነ ምግብ ከበላ ሶላቱ ይበላሻል ረስቶ ማለት ነው። ሲታወቀው ምንም ነገር አይቻልም። ወተላቲ ሐረካቲን ሶስት የሆነን እንቅስቃሴ ማስገኘትም ሶላትን ያበላሻል። ሙተዋሊያቲን ያስከተተለ አድርጎ ወይም ደግሞ ቶቶሎ በተከታታይ የተገኙ በሆኑ እንቅስቃሴዎች ሶስት ከሞላ ሶላቱ ይበላሻል። እጁን ሊያንቀሳቅስ ይችላል፣ እግሩን ሊያንቀሳቅስ ይችላል፣ ሊራመድ ይችላል። ሁለት ጊዜ ቢራመድ ሶላቱ አይበላሽም። ሶስተኛ ከደገመ ግን ሶላቱ ይበላሻል እንደማለት ነው። ወለው ሰህወን ረስቶ እንኳን ቢሆን ሶስት ጊዜ የተንቀሳቀሰው ሶላቱ ይበላሻል። እዚህ ላይ መጠንቀቅ አለብን። ወልወትበቱ አልፋሒሸቱ እንደዚሁም ሶላት ውስጥ ሆኖ ዝላይ መዝለል ሶላትን ያበላሻል። ወደርበቲ ሙፍሪጠቲ ድንበር ያለፈ የሆነ ምትን ማስገኘት ሶላትን ያበላሻል። ዚያደቲ ሩክኒን አንድን ሩክንም መጨመር ሶላትን ያበላሻል። ፊዕልይን በእንቅስቃሴ የሚተገበር የሆነ እንደ ሩኩዕ እንደ ስጁድ ምናምን አምደን ሲታወቀው ለምሳሌ ስጁዱን 3 ቢያደርግ ሩኩዕን 2 ቢያደርግ ሶላት ይበላሻል። ወተቀዱሚ መቅደም ሶላት ያበላሻል። አላ ኢማሚ ከኢማሚው ቀድሞ መስራት የሆነ ነገር ሶላትን ያበላሻል። ቢሩክነይኒ በሁለት ሩክኖች ወይም ማዕዘናቶች ፊዕልየይኒ በእንቅስቃሴ ፊዕልየይኒ በእንቅስቃሴ የሚሰሩ የሆኑ ለምሳሌ ኢማሙ ገና ሩኩዕ ቂያም ላይ ያለ ሩኩዕ ሲያደርግ በፊት ማእሙሙ ቀድሞ ሩኩዕ አደረገ፣ ቀድሞ ስጁድ ሲያደርግ ሶላቱ ይበላሻል ማለት ነው። ምክንያቱም አንድ በሩኩዕ ቀደመው፣ ሁለተኛ በመጀመሪያው ስጁድ ቀደመው ማለት ነው። እነዚህ በእንቅስቃሴ የሚሰሩ ተግባራቶች ናቸው። ከኢማሙ ላይ በሁለት ነገር ቀደመው ማለት ነው። ወተኸሉፊ መዘግየትም አሁን መቀደም ነበር ሶላትን የሚያበላሸው አይደል? እንደዚሁ ተኸሉፍ ወይም ደግሞ መዘግየትም ሶላትን ያበላሻል። ቢሂማ በነዛ በሁለቱ ሩክኖች ቅድም እንዳይቀድመው ነው ያልነው አይደል? አሁን ኢማሙ ደግሞ ሁለት ተግባር ቀድሞ ከፈጸመ ሶላቱ ይበላሻል። ለምሳሌ ሩኩዕ ላይ እኩል ነበሩ። ኢማሙ ወርዶ ስጁድ አደረገ፣ ከዛ ሁለተኛውን ስጁድ ደገመ፣ ሁለተኛውን ስጁድ ጨረሰ ማለት ነው። በስንት ቀደመው? በሁለት ሩክን ቀደመው ይባላል ማለት ነው። ያለምንም ምክንያት ቢገይሪ ዑዝሪን ያለምንም ምክንያት ከሚፈቀድ ከሆነ ምክንያት ውጭ ከሆነ ዝም ብሎ እንደዚህ እስከሚያልፈው ድረስ የጠበቀው ሶላቱ ይበላሻል ነው። ወንየቲ መነየትም ያበላሻል ወይም ማሰብ። ቀጥዒ ሶላቲ ወንየቲ ቀጥዒ ሶላቲ ሶላትን አቋርጣለሁኝ ብሎ በውስጡ ማሰብ ሶላትን ያበላሻል። ያሁን የምሰግደውን ሶላት ማቆም አለብኝ ወይም ከነያበት ያንን ባያቋርጠውም እሱ ሶላቱ ግን ይበላሻል ነው። ወተዕሊቂ ቀጥዒሃ መቁረጥም ማንጠልጠሉ ከሆነ ነገር ጋር መያያዙ እንደዚሁም ሶላቱን ያበላሻል። ቢሸይም በሆነ ነገር ብሎ ማለት ቅድም ሶላቱን ቀጥታ ማቆም አለብኝ ብሎ ነበር የነየተው። ነገር ግን አሁን ለምሳሌ እገሌ ከመጣ ሶላቴን አቋርጣለሁኝ ብሎ እንትን አለ ነያ ማለት ነው። ያ ሰውዬ ባይመጣ እንኳን ራሱ ሶላቱ ምን ይሆናል? ብልሹ ይሆናል። ሶስተኛው ደግሞ ወተረዱዲ ፊ ቀጥዒሃ ይህን ሶላት የምሰግደውን ሶላት ልተው አልተው የሚል ቀልቡ ላይ ከመጣበት አሁንም ሶላቱ ይበላሻል። እና እነዚህ ነገራቶች ሶላቶችን የሚያበላሹ ስለሆነ ሁሉም ሰው አውቋቸው ሊጠነቀቃቸው ይገባል።